ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምርጥ ግብ ብዝት ሙሉ ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት፣ ሼር በማድረግ እንድታበረታቱኝ ላይክ ሼር እንድታደርጉልኝ እንዲሁም ደግሞ ለምትሰጡኝ ቻናል ለምትደግፉኝ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። ክብረት ይስጥልኝ እላለሁ። በዛሬው ቪዲዮዬ ልላችሁ ወይም ደግሞ በስደት ያላችሁ ወደ ሀገራችሁ ስትገቡ ይዛችሁ መምጣት ያለባችሁ ነገር ልመክራችሁ ነው። ምክንያቱም ከራሴ ተሞክሮ አንጻር ማለት ነው። ምን ይዛችሁ ትመጣላችሁ፣ ምን ይዛችሁ አትምጡ፣ እኔ ያየሁትን ለእናንተ አስተላልፍላችኋለሁ። በስደት ያላችሁ በተለይ ኢንተርኔት ከገባው ሀገር ከገባው እንዴት ነው የማደርገው፣ በቃ ለዩቲዩብ የሚሆን መቀረጫ ካሜራ ምናምን የተለያየ ነገር ልንል እንችላለን አይደል? ስለዚህ ያ እንዳይሆን ደግሞ እኔ ያየሁትን ይሄንን ብታመጡ ይጠቅማቸዋል፣ ይሄንን ብትተውት ደግሞ ጥሩ ነው ብዬ የማስበውን እኔ እነግራችኋለሁ ማለት ነው። ታዲያ እናንተ ሰብስክራይብ ማድረግን አትርሱ። በመጀመሪያ ምንድነው እንዳታመጡ ልላችሁ የምችለው እስከ መጨረሻው ቪዲዮን ተመልከቱትና ምን እንደሆነ እነግራችኋለሁ። አንደኛ ይሄንን ማይክሮፎን እንግዲህ ቀረብ አድርጌ ላሳያችሁ። ይሄ ስልክ ላይ የሚሰካ ነው። እንግዲህ በተለያየ እዚህ ጋር አይፎን አለው፣ ለአይፎን የሚሆን አለው እዚህ ጋር ደግሞ ለሳምሰንግ ስልኮች የሚሆን አለው። እዚህ ጋር ደግሞ ለምንድነው ልክ እንደ ቀጭኗ ቻርጀር ደግሞ ለትንንሽ ስልኮች የሚሆን ቦታ አለው። ስለዚህ 3 ነው ማለት ነው። እዚህ ጋር ደግሞ ቻርጅ ይደረጋል፣ በዚህ ጋር ቻርጅ ይደረጋል። ይሄ ቻርጅ የሚደረገው ደግሞ በሁለቱም ለቀጭኑም ይሆናል። በቀጭኑ የድሮ ወይቺ የኖኪያዋ ማለት ነው፣ በእሱም ቻርጅ ይደረጋል። በዚህኛው ምንድነው ታይፕ ሲ በሚባለው ቻርጅ ይደረጋል ማለት ነው። ይሄ ደግሞ 2 ነው ያለው ማይክ ነው። እዚህ ጋር ነው የሚደረገው። ይሄው እንደምታዩት እኔ የገዛሁት 2 ነው ማለት ነው። ይሄ እንደምትመለከቱት አንድ ሌላ ተጨማሪ ያለው አሁን ለጊዜው ስላላገኘሁት ነው። ይሄ እንግዲህ እኔ ከገዛሁት ጀምሮ አንድም አልተገለገልኩበትም ማለት ነው። የገዛሁት 70 ሪያል ነው። 70 ሪያል ከአማዞን ነው የገዛሁት። እንግዲህ የገዛሁበት እኔ ደግሞ ይሄው ቻርጅ አድርጌው ቻርጅ አያደርግም። ብቻ እዚህ እንደዚህ አይነት ያላችሁ ብትነግሩኝ ደስ ይለኛል ማለት ነው። እኔ እንዴት እንደሆነ ቻርጅ አድርጌው ቻርጅ ዝም ብሎ የሆነ ቀይ ነገር በርቶ ቻርጅ ሲያደርግማ ላይ ብቻ አልሞከርኩትም። ምክንያቱም ቻርጀር ይደረጋል። ቻርጀር ደግሞ የሆነ እንትን ምልክት ካላሳያችሁ እንትን እያላችሁ እየቀረጻችሁበት የሆነ መፍትሄ ካልሰጣችሁ ምንም ነው። ይሄ ዝም ብሎ ሚኒንግለስ እንደሚባለው ትርጉም አልባ ነው ሊሆን የሚችለው። ስለዚህ ገንዘባችሁን ከምታባክኑ ይልቅ በቃ ትርፍ ስልክ ካላችሁ ወይ በዛ ልትቀርጡ ትችላላችሁ። አንዳንድ ጊዜ ደግሞ ስልኩ በራሱ ድምጻችሁን ሊያስገባ ስለሚችል ችግር የለውም ማለት ነው። በጣም ካረቃችሁ ስልካችሁ ራሱ ሊያስገባላችሁ ይችላል ማለት ነው። የተወሰነ ሴንቲሜትር ይኖረዋል ማለት ነው። ስለዚህ በስልካችሁ መቅረጽ ትችላላችሁ። ድምፅ ለማስገባት ደግሞ በጣም የሚረብሽ ከሆነ ደግሞ የማይመች ቦታ ከሆነ የእናንተ ድምፅ የማይሰማ ከሆነ ደግሞ እንግዲህ አውዶ ማስገባት ትችላላችሁ በኤዲቲንግ ማለት ነው። ነገር ግን እኔ ይሄው ገንዘብ ከስክሼበት ምንም ያገኘሁበት ጥቅም የለም። ስለዚህ እናንተም እንዳትከስሩ ብትተውት መልካም ነው እላለሁ። አለ የገመዱም እኮ እንደዚህ ታረጋግታችሁ ቁጭ ብላችሁ ከዚህ እዚህ ርቀት የሚያህል በገመዱ በኬብሉ መቅረጽ ትችላላችሁ፣ አውዶ ማለት ነው። ስለዚህ ይሄንን እኔ ምንም አልጠቀመኝ፣ ገንዘብ ብቻ ነው አክስሬ የመጣሁት ማለት ነው። እዚህ 70 ሪያል ማለት ነው ከአማዞን የተገዛ ነው። እንግዲህ ይሄንን ተጠቅማችሁ ያወቃችሁ ካላችሁ ደግሞ ኮመንት ላይ ብትነግሩኝ ደስ ይለኛል። እኔ ኪሳራ ብቻ ነው የተረፈ ለማለት ነው። ሁለተኛ ደግሞ ዋይፋይ ነው። እንግዲህ ዋይፋይ ይሄንን ታውቁታላችሁ ማለት ነው። እችን በቦርሳችሁ ይዛችኋት የምትዞረው ናት። በሳውዲ ሪያል እንግዲህ የገዛሁት እኔ 320 ሪያል ነው የገዛኋት። ነገር ግን እዚህ መጥቼ እሱን ለማስከፈት ስንት ነው? 200 ብር አለ። እኔ እንጃ ቴሌ ማለት ነው። እችን ነካካት ውስጧ ብቻ የሆነ ነገር እንደዚህ አድርገው 200 ብር አሉኝ። 3700 አካባቢ ከፍዬበታለሁ። ኢንተርኔት ለ3 ወር ነው የገዛሁት ስመጣ ማለት ነው።
በዚህ ነበረ ሲሙን ያደረግኩት። ሲሙ በነገራችን ላይ በዚህ ጋር የሚገባው ሲም አይደወልበትም እና ለመደወያ አይሆንም። ነገር ግን ዝግ የሆነ ነው። ለዋይፋይ ብቻ ለዚህ ላይ የሚገባ ብቻ ነው የሚሆነው። ስለዚህ እሱን ገዝቼ ነበረ የተጠቀምኩት። ነገር ግን ይሄ በጣም በጣም ያናደደኝ ነገር ምንድን ነው ታውቃላችሁ? ያናደደኝ ነገር ተነግራችሁ ቦታ ይመርጣል። ሁሉም ቦታ እንዳሰባችሁት እንትን አይደለም። አሁን እኔ ለምሳሌ እዚህ ያለሁት ከተማ ነው። ነገር ግን ብዙም አይሰራም። በዛ ላይ ደግሞ ባትሪው ከቤት ስትወጡ የሆነ ቻርጅ ፉል አድርጋችሁ ነው የምትወጡት። ከቤት ውጭ ሆናችሁ አፕሎድ የምታደርጉት ነገር ሊኖር ይችላል። ወይ ደግሞ ደብሯችሁ እዛ ቤታችሁ የምትመለሱበት ጊዜ ስለሚረዝም ውጪ በወጣችሁበት ልትቆዩና ድብር ሲላችሁ ደግሞ ስልካችሁን ከፍታችሁ ለመዝናናት ትፈልጉ ይሆናል። ስለዚህ በዛ ሰዓት ስልካችሁን ስትጎረጉሩ እንግዲህ ኢንተርኔት ሊያስፈልጋችሁ ነው። ኢንተርኔቱን ከፈታችሁት ማለት ደግሞ ይሄ ኢንተርኔቱ ይሄ ባትሪው ለረጅም ሰዓት አይቆይላችሁ ማለት ነው። ስለዚህ እኔ አንደኛ ቦታ ይመርጣል። ሁሉም ቦታ አይሰራም። ከተማ ብቻ ነው እየሰራልኝ የነበረው። እንደመጣው እዚህ እኔ ላለሁበት ቤት እንኳን ለቤቴ እንኳን እምቢ አለኝ ማለት ነው። በጣም አስቸገረኝ። ስለዚህ ምን ማድረግ ነበረብኝ? ከዚያ ወጥቼ ስልኬ ላይ ያደረኩት ሲሙን ማለት ነው። ስለዚህ ስልክ ላይ ለማድረግ 300 ሪያል ማውጣት አያስፈልግም ማለት ነው። ስለዚህ ደህና ስልክ ካላችሁ ኢንተርኔታችሁን በስልካችሁ ማድረግ ስለምትችሉ ዋይፋይ ይሄንን ይዛችሁ መምጣቱ ምንም አስፈላጊነቱ አይታየኝም ማለት ነው። ምክንያቱም ስልካችሁ ላይ አድርጋችሁ ሲሙን ለኢንተርኔት የሚያስፈልገውን ሲም ስልካችሁ ላይ አድርጋችሁ በስልካችሁ መጠቀም ትችላላችሁ። እንደምታዩት ይሄ ዝም ብሎ ቁጭ ብሏል ማለት ነው። ይህም ለማን ነው? ከተማ ላለ ሰው ነው የምሰጠው። እኔ እንግዲህ ያው በጣም ገጠር አይደለም ያለሁበት፣ ትንሽ ከከተማ ወጣ ስለሚል ነው እንጂ። ነገር ግን ይኸው እንደምትመለከቱት ቁጭ አድርጌው ነው እንጂ እየሰራሁበት እየተጠቀምኩበት ስላልሆነ ቢቀርባችሁ ባይ ነኝ። ስለዚህ ስልካችሁ ላይ መጠቀም ትችላላችሁ። እንዲሁም ደግሞ የትኛው ነው ኢንተርኔት እንጠቀም ብንል የትኛው የሲም ካርድ አይነት ነው አስፈላጊ ወይ ጥሩ ነው የሚለው። አሁን ለምሳሌ እኔ እዛ ሀገር ሆኜ በጣም ያስጨንቀኝ ነበር። ምክንያቱም ኢትዮጵያ ሀገር ብገባ የትኛውን ኢንተርኔት ልጠቀም፣ ዩቲዩብ ያላችሁ እህቶቼ የትኛውን ኢንተርኔት ልጠቀም፣ የትኛው ነው እንትን የሚለው ያሳስበናል ማለት ነው። ስለዚህ እንግዲህ እኛ ሀገር ላይ 2 ሲም ነው ያለው። አንደኛው ኢትዮ ቴሌኮም ነው፣ አንደኛው ሳፋሪኮም ነው። ስለዚህ ከሳፋሪ እና ከኢትዮ ቴሌኮም የትኛው ይሻላል የሚለው ስነግራችሁ በጥቅሉ እናንተም ለምርጫ እንድትወስኑ። አሁን ላይ ኢንተርኔት ጨምሯል። ለምሳሌ አሁን በፊት 3300 3200 የሚባለው የ3 ወር አንሊሚትድ የሆነ ኔትወርክ ኢንተርኔት ማለት ነው ዋይፋዩ። እኔ 3 ጊዜ ኢንተርኔት ገዝቻለሁ። 3 ጊዜ አሁን 3ኛዬ ነው ማለት ነው። የአሁን 3ኛዬ ሲሆን የገዛሁት የሁለቱን የመጀመሪያው 3000 ምናምን 3000 ምናምን ሲሆን የአሁን ደግሞ 4000 ምናምን ሆኖ ጨምሯል ኢንተርኔት በአጠቃላይ። ነገር ግን የትኛው ነው ካላችሁ የኢትዮ ቴሌኮም 3 ወር ብትሉም አንሊሚትድ ነው። የፈለጋችሁትን ብትጠቀሙ የፈለጋችሁን ነገር ማለት 3 ወር ነው የሞላችሁት ቀኑን ይቆጥራል እንጂ እናንተ ስልካችሁን ክፍት ብታውሉት ተሰደዱት ኢንተርኔት ባትዘጉት ምንም የሚቀንስባችሁ ነገር የለም። ስለዚህ ቀኑን ነው የሚቆጥረው። ቀኑ ሲያልቅ ያልቃል እንጂ ደውሉበት፣ ቲክቶክ ተጠቀሙበት፣ ብቻ ብዙ ነገር እያንዳንዱ ነገር ብትጠቀሙበትም ቀኑን ብቻ ነው የሚቆጥረው ማለት ነው። ሳፋሪኮም ደግሞ በሜጋባይት ነው። ለምሳሌ ለወር ብላችሁ 200 ሜጋባይት ሊሆን ይችላል፣ 100 ሜጋባይት ብቻ በሜጋባይት ገዝታችሁ ሊሆን ይችላል። ለወር ብላችሁ ነው የገዛችሁት። ነገር ግን እናንተ ለወር ብትገዙትም ኔትወርኩ ፈጣን ነው። ነገር ግን ለወር ብላችሁ የገዛችሁት በሁለት ቀን ሊያልቅባችሁ ይችላል። ምክንያቱም ሜጋባይት ስለሆነ ያ ሜጋባይት ቶሎ እንትን ይላል ማለት የሚቆጥረው ደቂቃውን ወይ የሆነ የሚሰጠውን በዛ በተጠቀማችሁት ሜጋባይት ልክ የሚመጣውን ሰዓት ነው የሚቆጥረው እንጂ ወር ሆነ አልሆነ ይቆርጣል ማለት ነው። ምክንያቱም እናንተ አጠቃቀማችሁን በሜጋባይት እየለካ ነው ማለት ነው። እንደዚህ እንደ ኢትዮ ቴሌኮሙ አንሊሚትድ አይደለም። ነገር ግን ኔትወርኩ ቦታ ይመርጣል እንጂ ኔትወርኩ በጣም ሰው ያው ያወራለታል። ኔትወርኩ ፈጣን ነው። ነገር ግን የኢንተርኔት አጠቃቀሙ ግን ያው እንትን እያለ ይሄዳል ማለት ነው። እንደዚህ እንደ ኢትዮ ቴሌኮም አንሊሚትድ አታገኙም።
ስለዚህ ኔትወርክ እናንተኑ አይገናኝም ማለት ነው። ለምሳሌ ለወር ብላችሁ 1500 1700 ወይ 2000 ሊሆን ይችላል የገዛችሁት ኢንተርኔት በሳምንት ማለቅ እንደማለት ነው። በሳምንት ወይ 2 ቀን 3 ቀን እንዳጠቃቀማችሁ እሱ ነው ማለት ነው። ቦታም ይመርጣል። ለምሳሌ ክፍለ ሀገር ላይ ሆኖ ወጣ ያለ ቦታ አንዳንድ ቦታ ላይ የሳፋሪኮም አይሰራም። ስለዚህ ቦታ ይመርጣል። የሚሰራበት ቦታ ላይ ከተማ ላይ ግን በቃ አክቲቭ ነው። በጣም እናንተ መስራት ማድረግ የምትፈልጉትን ነገር በፍጥነት ያደርግላችኋል። ኢንተርኔቱ በጣም ኢንተርኔት አክሰሱ በጣም ቢዚ ስላልሆነ በጣም አሪፍ ነው፣ ፈጣን ነው እላችኋለሁ። ስለዚህ ኢትዮ ቴሌኮም ደግሞ በቃ ያው ትንሽ ያዝጋችኋል። ነገር ግን የኢንተርኔቱ አገልግሎቱ ለ3 ወር ከሆነ 3 ወር ነው የሚቆጥረው ማለት ነው። ይሄንን ነው ያለው ነገር፣ ይሄንን ይመስላል። 3 ወር ቆጥሮ ነው እናንተ እንትን የሚለው። ኔትወርክ ግን ያው ብዙም አይደለም፣ ብዙ ታቆታላችሁ፣ ኔትወርክ ብዙም አይደለም። ነገር ግን አንሊሚትድ ነው፣ እንደፈለጋችሁ መጠቀም ትችላላችሁ። ይሄንን እላችኋለሁ ማለት ነው። እናንተ ደግሞ አገሬ ስገባ የምን ያህል ወር ልግዛ፣ ምን አይነት ኢንተርኔት ገዝቼ ልግባ የሚለው አያሳስባችሁም ማለት ነው። ስለዚህ እኔ በውስጤ የትኛውን ብገዛ ይሻለኛል ማለቴ ሰውን እንዲህ ነው ብላችሁ ለመጠየቅ ብትፈሩ እንኳን ኢንተርኔት ዓለሙ ይህንን ይመስላል ማለት ነው። ስለዚህ ኢትዮ ቴሌኮም ላይ የሚገዛው አንሊሚትድ ነው ስትጠቀሙት። ነገር ግን ኔትወርኩ አክቲቭ ብዙም አይደለም። አንዳንድ ቦታ ላይ ቦታ ያው ኢንተርኔት የምትጠቀሙበት ኖርማል ስልክ ያለበት ሁሉ ይሰራል የኢትዮ ቴሌኮም። ነገር ግን ሳፋሪኮም ቦታ ይመርጣል። በዚህ ይለያያሉ። እንዲሁም ደግሞ ያኛው ሳፋሪ ደግሞ በሜጋባይት ስለሆነ ቶሎ ነው የሚያልቀው። ስለዚህ እንደኔ ከመሆን ተቆጠቡ። ይሄንን ደግሞ ይዛችሁ ላለመምጣት ከራሳችሁ ጋር ወስኑ። በአመት ነው በወር እንግዲህ ባለፈው ዕለት እንደነገርኳችሁ ኢንተርኔት ጨምሯል ብያችኋለሁ። በወር 1500 የነበረው 2000 መሰለኝ። እንግዲህ ይሄኛው ደግሞ በ3 ወር ደግሞ 4400 4800 ብቻ 4000 ምናምን ብር ነው። ለ3 ወር ነው። ለ6 ወር ደግሞ ወደ 13000 ብር ይጠጋል ማለት ነው። ለአመት ማለት ኢትዮ ቴሌኮም የሳፋሪኮም ተጠቅሜ አላውቅም። ለማንኛውም እኔ የማውቀው ስለምጠቀመው ብቻ ስለሆነ ማለት ነው። ወደ ተመልካቾቼ የተከበራችሁ ቻናሌን ላይክ፣ ሰብስክራይብ፣ ሼር ማድረግን አትርሱ። አንዳንዴ እንደዚህ አይነት ጠቃሚ መረጃ እንዲደርሳችሁ የደወል ምልክቷን መጫኑን አትዘንጉ። እናም በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።